ፋይናሊ ብዙዎቻችን ስንጠብቅ የነበረው አዶቤ ፕሪሚየም ፕሮ በነፃ በአንድሮይድ ስልካችን ላይ መስራት ጀምሯል። አሁን ላይ እኔም አውርጄ የተጠቀምኩት ነው። አዶቤ ፕሪሚየም ፕሮ በፒሲ ላይ ለፕሮፌሽናል ቪዲዮ ኤዲቲንግ በጣም የታወቀ ሶፍትዌር ነው። አሁን ግን አዶቤ ይህንን የቪዲዮ ኤዲቲንግ ልምድ ወደ ሞባይላችን እያመጣ ነው። ከዚህ ቀደም ለአይፎን ተጠቃሚዎች በአፕ ስቶር ላይ ይገኝ ነበር። በዚህም ቪዲዮችንን ኤዲት በማድረግ ማስተካከል እንችላለን። በተጨማሪ አሁን ላይ ለአንድሮይድ ስልኮችም እየሰራ ይገኛል። ጉግል ፕሌይ ስቶር ላይ ኤርሊ አክሰስ ብለው አስቀምጦታል። ማለትም አሁንም አፑን እያሻሻሉት ነው እና እዚህ ላይ በጣም የሚስበው ነገር 50 ወይንም 60 ፍሬም ፔር ሰከንድ ማስተናገድ ይችላል። በተጨማሪ ፍሬም አክሬት ኤዲቲንግ አለው። ማለትም ቪዲዮ በትክክለኛው ፍሬም ላይ ስፕሊት፣ ትሪም ኦር ሜርጅ እና ክሮፕ ማድረግ እንችላለን። እዚህ ላይ በጣም ወሳኙ ነገር የተለያዩ አሴቶችን ከስልካችን ላይ ወይንም አዶቤ ክላውድ ስቶሬጅ ላይ ማስገባት እንችላለን። የሚገርመው ደግሞ ይህ አፕሊኬሽን በቲክቶክ፣ ዩቲዩብ ሾርት ላይ እና ኢንስታግራም ሪል ላይ ለምንሰራቸው ቪዲዮዎች ተመቻችቶ እየተሰራ መሆኑ ነው። አሁን ያለው ቨርዥን 0.7 ነው እና ከትላንት ወዲያ አፕሎድ ተደርጎ ከ1000 ሰው በላይ አውርዶታል። ለኤዲተሮች አንድ ጥያቄ አለኝ። አዶቤ ፕሪሚየም ፕሮ ሙሉ በሙሉ በስልካችን ላይ ከመጣ ከተተዋላችሁ ኮሜንት ላይ ጻፉልኝ። የአፕሊኬሽኖችን ኦፊሻል ሊንክ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ቪዲዮ ከጠቀማችሁ ፎሎና ላይክ ማድረጋችሁን እንዳትረሱ።